የሞተ ደሙን ያፈሰሰ እሱ ኢየሱስ አሁን እናንተን ይጠራል። በዚህ አጋጣሚ በፊት በጌታ ቤት የነበራችሁ አሁን ኃጢአት ውስጥ ያላችሁ በተለያየ ድካም ውስጥ ያላችሁ ልንጋብዛችሁ እንፈልጋለን። ኑ ወደ ኢየሱስ ንስሐ ግቡ። በኢየሱስ ስም እመኑ። የእግዚአብሔር መንግሥት ቀርባለች። በኢየሱስ እመኑ። ንስሐ ግቡ። ከኃጢአት ተመለሱ። ከበደል ተመለሱ። የዘላለም ሕይወት ታገኛላችሁ። ይህ ካልሆነ ግን አሁን በፍርድ ስር ናችሁ። አሁን በፍርድ ስር ናችሁ። የማታመልጡት ፍርድ። ኑ ወዳጆቼ፣ እናቶች፣ አባቶች፣ የተለያየ ሃይማኖት ተከታዮች ወደ ኢየሱስ እንጋብዛችኋለን። ወደ እግዚአብሔር እንጋብዛችኋለን። ኢየሱስ ለዘላለም ጌታ ነው። አንድ ነገር ብዬ ወደ ወንድሜ እፈታለሁ። እንደሄደው ኢየሱስ ተመልሶ ይመጣል። የሚመጣው ኢየሱስ ዛሬ አንተን፣ ዛሬ አንቺን ይጋብዛል። ደክመሃል፣ ኃጢአት አድክመሃል፣ ዓለም አድክመሃል። እባክህን ና። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ መድኃኒት ነው። ብዙ ሰው እንደዚህ ይላል፣ ቸርች አይሰበክም እንዴ? ወንጌል ቦታ የለውም እንዴ? እንደዚህ ይላል። ወንድሜ ወንጌል የቸርች ፕሮግራም ማድመቂያ አይደለም። ወንጌል ለሰው ልጆች ሁሉ የእግዚአብሔር መልእክት ነው። ወንጌል የቤተ ክርስቲያን ማድመቂያ አይደለም። ወንጌል ላንተ ነው። ወንጌል ላንቺ ነው። ወንጌል ለእናንተ ነው። አገልግሎታችንን ለመደገፍ ከዚህ በታች ያለውን አካውንት መጠቀም ትችላላችሁ። የጸሎት ቤት ወይም ገስት ሃውስ ከፈለጋችሁ በዚህ ስልክ ይደውሉልን። አዳዲስ ቪዲዮ እንዲደርሳችሁ ሁልጊዜ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አገልግሎታችንን ስለተከታተላችሁ እናመሰግናለን።